ወያላ ዋንጫ ይብላና ማለት ቼላውኒ ካንተ ራስ አልወርድ ማለት ሶስት ነጥብ አንተ ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅን ይበልጣል እንዴ? ሶስት ነጥብ ልጅን ከወደድኩ ከነፍኩ ፈላው ነው ከነፍኩ ነው ወሰድ ሞዴል እኮ ያለብህ ዋንጫ ብትበላ ፈልገ ሶስት ነጥብ ቀመተው እንደዚህ አይነት አማርኛ አለ እንዴ? ቀልሎ እንዴ ያስገው ያ ጀማ ያ ማንተ ያ ቤተሰብ የምን ሀዘን ነው? ማይ በጀን ይዘን ወያላው ይዘን ቆለያና እኔው ሶል ዘረን ላስመጣልህ ነው። በአንድ አመት አንድ ዋንጫ ተረጋግጥ ነው በቃ። ከፈለክ ደግሞ ማትፈልገው 6 አመት ካለ አርቴታ ላስመጣ ማትፈልገው 6 አመት አለ። አረቢ ጥራሽ የማንቴ ደጋቢ ሲደብሩ አይመቸኝም። ቆለያና 5 ሳንቲም ቆለያና 5 ሳንቲም እንዳፈራ ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ በቃ መጨረሻ ለወራጅ ቀጠና ቲም አንድ ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ። እኔ እንዳላሸን የመተተብኝ ጣንቋይም አለ። ኧረ በፈጣሪ ስም ልጅ አቦካው ለእራት አይበቃ ማለት እኔ የሚያሳዝነኝ የህዝቡን ፍሬ በሉ ብዬ እኔ መጨረሴ ነው። ምንም በማያገባኝ ለወያላ አፍሪካ ፎሪዶ ታታሰ ምንድነው አንታውልሽ ምንድነው ምንድነው እንድሮ ያበዱ ቋጠሮችን ቋጥራለሁ ብዬ ነበር። ማበዱን አብጃለሁ። ቋጠሮ ግን አይሳካም። በቃ የቋጣሪ ሲቦን የተባልኩት የከሰረ ቋጣሪ ፍሬ አልባው ቋጣሪ ምን ያልተባልኩት ነገር አለ? እኔ ለዛሬው ቋጣ ግን ፍሬ አይደርስም። በቃ ጉዳት ላይ ነው። ለአንድ ሳምንት ከሜዳ ይርቃል። በቃ የራይት ያድርግለት እንግዲህ ጉዳቱ። አሮጊቷ ደግሞ ተጣሪ ይርጋሽ ምን ማለታችን ነው? ቋጥሮ አይደለም ጀማው ቋጥሮ አይደለም ግን አትኙሽ አይታወቅም። የፈጣሪ መምጫው አይታወቅም። ዝም ብለህ ታክሰ መጠበቅ ነው። ምን ሆነ? የቋጣሪም ቋጣሪ ያለው የጌታም ጌታ ነው። ዝም ብለህ አንተ ብቻ በሱሱ ጮለቅ እያደረግ ሹፍሽ አተኛ አይተው ካልሆነ መተኛት ነው። ካልሆነ እንተኛለን በቃ። የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለው ጅኒ ወለቀ ምናምን ማንሽ አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቄ በቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ? ኳስ ነው የለጠው ሱላ አጠናክራሉ። ችግር የለብኝም። ዮከሪስ ባዶ ጎል ተሰጥቶ ሲስት ነው ይቻላል። አላዋቂ ሳሚንስ ይለቀልቃል አሉ። ድንጋዩን ይዞ ገብቶ ጅጅ ማስጣት አንዴ ቀረው። ድንጋይ ቁጭ ብሎ ፀጉሩን እየተከለለ ቪታሚን ዲውን አይደል ሲቀመቅም ይውለው ያለ ስራ መቆም አይቻልም ብሎ አይደል 60ኛ ደቂቃ ላይ ቀይሮ ያስወጡት። አይኔ ለምሳሌ ይጥራል ይለኛል እንዴ ይግመጋርስ ይግራል። እሱ ከነሺ ሱዋቆ ወዳደር ከነማሜ ባርበር ጋር ምናምን እኮ ነው የሚወዳደረው። ቀልደኛ ምን ይላል ወገኔ? እየቋጠርን እንጂ ወገኔ። ወያላ ዋንጫ ሊበላ እኮ ነው ወገኔ። ቼላ ኧረ ጠንክር በል። ወያላ ዋንጫ ሊበላ እኮ ነው። ምንድነው? ኧረ እየቋጠራችሁ ወገኔ። ኧረ ወገኔ ባሻዬ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያላ ከእንቁላሉ ነው ማስቀረት አለብን። ለገደሽ አዶት ይገሙ ቆይ መልስልኝ። ኧረ ከእንቁላሉ ነው ጀማው። የአቋም መግለጫ ከአቡዬ ቋጠሮ ማህበር ቅዳሜ ከበላዩ ጋር በማደርገው ጨዋታ ወይኔ ለቀልጣለሁ ወይ በላይ ያሸንፋል። ወያላ አያሸንፍም። አቻ የሚባል ነገር መሄድ አልፈልግም። እኔም ተቃጥዬ ወያላው ፈላው ስለጣለ ተደስቶ እንደዚህ አይነት ቋንቋ አይሰራም። ስለዚህ ፈላውን ቅዳሜ ለቀልጣለሁ፣ ቀጣይ ሳምንት ወያላው ለቀልጣለሁ። ተንጣጣ ማለት ነው። ስለዚህ አቋማ ምንም አይነት አሉታዊ ተጽዕኖ አያደርግም የዋንጫ ጉዞ ላይ። እናመሰግናለን። ሰር አሌክስ ቻፕማን ካሪክ ብራይም ባርሴሎናን ትሰራለህ? እንዲህ ይቻላል እንዴ? ወያላ
እንዴ ነው የምትቋጥረው? ላላ እኔ ይሄ ቋጥረው አይደለም ቆለየለ እረቲ ለህይወት የምዳዳም እንዲሆንም ቋጥርልኝ። አሁን ነው ዘንበል አንድ ጎል ቋጥር ለጋራ ጥቅም ሲባል ቋጥር አንድ ጎል ለጋራ ጥቅም ሲባል ለግራለሁ ወያላ እንዳትነጥብ ዛሬ የአቋም መግለጫ ከአቡዬ ቋጠሮ ማህበር ቅዳሜ ከፈዳው ጋር በማደርገው ጨዋታ ወይኔ ለቀልጣለሁ ወይ ፈዳ ያሸንፋል ወያላ አያሸንፍም። አቻ የሚባል ነገር መሄድ አልፈልግም። እኔም ተቃጥቼ ወያላው ፈላው ስለጣለ ተደስቶ እንደዚህ አይነት ቋንቋ አይሰራም። ስለዚህ ፈላውን ቅዳሜ እለቀልጣለሁ፣ ቀጣይ ሳምንት ወያላው እለቀልጣለሁ። ተንጣጣ ማለት ነው። ስለዚህ አቋማ ምንም አይነት አሉታዊ ተጽዕኖ አያደርግም የዋንጫ ጉዞ ላይ። እናመሰግናለን። ሰር አሌክስ ቻፕማን ካሪክ ብራይም ባርሴሎናን ትሰራለህ? እንዲህ ይቻላል እንዴ? ወያላ እንዴ ነው የምትቋጥረው? ላላ እኔ ይሄ ቋጥረው አይደለም ቆለየለ እረቲ ለህይወት የምዳዳም እንዲሆንም ቋጥርልኝ። አሁን ነው ዘንበል አንድ ጎል ቋጥር ለጋራ ጥቅም ሲባል ቋጥር አንድ ጎል ለጋራ ጥቅም ሲባል ለግራለሁ ወያላ እንዳትነጥብ ዛሬ ቆለየነ ነው መላ ማይክል ካሪክ ይቀማል። የከማል ምን አይነት ቲም ነው በእናትህ? ይሄ ነው ማንጀ አባቴ፣ ይሄ ነው ማንጀ ፈላው ቱበል ሲ ወያላው ልብላል ቱበል ድሮ ምን እቋጥርላለሁ እንጂ እሸነፍላለሁ አልኩ እንዴ? ዋጣት አባቴ እበቀልላለሁ። እንዳታለቅስ ደግሞ ቀርተኛ ፈላውላ መሽተነካና ገና መሽ ደስታችንን ጨረስን ገና። ወይት ሄደ ነው የምተኛው? የምን እንቅልፍ ነው እንዴ? ገና ቁጥር 2 ደስታ እኮ ለደስታ ማባላት አፈልግም እንዴ? ምንድን ነው አሁን ጉኔ ሁሌ መናገር አለብኝ እንዴ? ምንድን ነው እንዴ? እንነቃቃ እንጂ ምንድን ነው? ኢሌ ጋሞ ጎፋ አርባ ምንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀባ። ምንድን ነው ጀነት ገባን እንዴ? ምንድን ነው ሁሉ ደስታ? ምንድን ነው ሁሉ በረከት? ምንድን ነው? ኧረ ጉዴ ፈላው። ይኸው ቀድም አስጥያለሁ፣ አሁን አስጥይላለሁ። ተንጣጣ። ኧረ ያበደ ሳምንት ነው። ያ አላህ አቡዬና ወረቀት የያዙትን አይለቁም። ወያላው እኮ ነጥብ ጥሏል። ለምን ነው ለማረጋጋት የምትሞክሩት? ሞሮኮ ባዝ ነዋ። ለምን ነው የማትቃጠሉት? ወያላው በስንት ቋጠሮ እኮ ነው በነፃነት እንደ ውጤት የተገኘ ቋጥሬ እኮ ነው። ስንት ነገር መስዋዕት አድርጌ እኮ ነው። ወያላው ተቃጠልልኝ፣ ጨጓራ ይላጥልኝ። ወደና ቀልደኛ አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናጅ ይሆናል። መላጣ ሰጠኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር፣ አንድ ሰው ፈላው ከከማይቀር ጠብት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አታልቅስ። በቃ እከተልሃለሁ በሄድክበት ባለበት ሁሉ ፍሬዎቼ ያላንተ በምድር ላይ መቼ ይቋጥራሉ? ወያላው ላይ ለመቋጠር ጣሊያን በሊቢያ ገብቼ ነበር፣ ግን እየተሳካ አይደለም። በቃ እዚህ ደኔ ፍሬ አቅርቦትም የለም ምናምን፣ ብቻ አጋዥ ያስፈልገኛል፣ ከፍተኛ አጋዥ ያስፈልገኛል። እየተሳካልኝ አይደለም። የፈጠነ ጀማው ወያላ ላይ አትቋጠር፣ ጨጓራህን አታሳርራለ። ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ፣ ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም አለገና የሚዲያም አለገና ብለናል። እንግዲህ ጀማው ወያሪትን ለጥጠን ዋጓን ሰጣት ነው ደግሰንላታል። እንግዲህ በድግሱ ወያላ ጭብጥ፣ ወያላ ብጥብጥ፣ ወያላ ጥብስ የሌለ ነገር የለም። አዳራሽ ደግሞ ያዘጋጅተናል። ጀማው አዳራሹ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው። መቅረት አይቀርም። ወያላን ደግዘን ልንለጠልጣት ነው። ጀማው እንዳትቀሩ፣ ይመቻችሁ። 39-0 ስናሸንፋቸው ያገባናት ሸተፋቅ አፕ ወያላው አንደኛው ነው። ለምን እዚህ ጋር ይከራያል ብለህ እዚህ ከነሱ ቁጥር አታስቀምጥም? መቼም አይምሮ ባዶ ነው። ቢያንስ ተከራይቶ ገቢ አምጣ። ቤተሰብን እናትን በመጦሪያ እድሜ 39-0 ትላለህ። እንዲህ በአንድ ኮኩም 39 ትናንሽ ማድረግ ነበር። ደዩስ አይራት አብጤ ሻምፒዮንስ ሊግ ይጮታል ብልጥ ያውን ማን ያምነኛል? ወያላው ለማጅ አገኛ ግንበኛ ፌራዩ አገኛ ትለጠልጣለህ። እኔ ብቻ አጥ ያገባ ብለህ እንዳትመጣብኝ። እኔ ወያላ እኮ አይምሮ ንፋስ ገብቶበታል እኮ እንዳትመጣብኝ ብቻ። ረጉዲ
እኮ ተናገራለሁ። ወያላው ሻምፒዮንስ ሊግ ገብቶ ሻምፒዮንስ ሊግን ነጅሶታል አልኩኝ እኮ። እንግሊዝ 6 ይምለቃ 5ቱ ከ1 እስከ 8 ጨርሷል። ሌላው የጤና ቡድን ነው እንዴ? 6 እያገቡ ምናምን ወያላው እንኳን ከታምቶ 6 ተቀመጥ ተጫዋችም የለውም። ቀልድ ነው የተያዙት የእንግሊዞቹ ብቻ ነው የሚችሉ። እንደዛ ኮሎኒ ይዟል ይጮታል እንዴ? ምን አደከመኝ? ሲችሉ ይሄዳሉ ነው ዋቴ ነኝ እንዴ? ምን ሆናል? ሻምፒዮንስ ሊግን ይጮታል እንቆልልጭ ወያላው ስፓይናል ኮርድን በቃ ሰረሰልኩላ በቃ አራተን ያፈሰው በዳከት የለም ሙቤ ሙዬነ እኔ ከፕሪሚየር ሊግ ምናምን ካልሆነ ብቻውን ላይ ጣፈጠኝም ነው ማለት አልበላውም። ሙቤ ሙዬነ ትላጣለህ እንዴ? አረ ፍሬሽ ሞተኛ ነው መጀመሪያ ዘመን ሪሊ እንዲያረገን ነበር። ተለምዷል ሙቤ ሙዬነ ተለምዷል ያለው። እሺ በቃ እሺ ላሻ ቀበሮ በቃ ላሻ ቀበሮ 4 ጎል ሰርግና ምላሽ ነው በቃ ዛሬ ጀማው እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ይበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ ባለፈው 5 ጎል ዛሬ 4 ጎል ጭራሽ ራስ ላይ ኦን ጎል ዮከሬጅ 1 ጎል ወያላው ትራይ በ7 ነጥብ እንዲመራ አደረክ። አንተ ትንገለጋ ችግር አለብህ እንዴ? ሊግዜ ተባልክ ወያላው በመላብሽከሽ እየር ወያላው ዝርጄዱ ማፈንደድ አንተ ለፍዳዳ ሰሙ ሰመላ ዩናይትድ ሚል አየውለበት አስጠፋ አይነ ስብ ይጥፋ። የወያላን ቋጠሮ አምኜ ቢሆን ኖሮ ተለጥልጬ ነበር አለ። አንቺ ዶሮ በቃ እኔ ፈለውን ስለጠልጣይሽና ፈለው ምናምን ማይችልና መሰለሽ ወያላው ቋጠረላለሁ በለው ኩኩ ምናምን ይዳት የወያላን ቀል ታስታጥቅ ተፈተፍታለች እንዴ? ምንድነው ወያላ እንዲበልጥ ትፈልጋለች እንዴ? አርበሽ ተሸብለይ ተለጥልጤሽ በጓሮ በር ተሸብለይ ቁርጡን ንገሪኝ እባክሽ አደራ። እኔም የራሴን ህይወቴን ልምራ። ፈለው ለምን ማትል ቆይ ለምን አትነግረኝም? ቆይ ምን ልበልህ? ወይኔ ራሴን በቀል ልግባትሽ በቃ ጭራሽ ስኮርፒዮ ገብቶ ምናምን የሁለታቸው ኋላ አንድ እኮ ነው። ወያላ ዋንጫ ይብላ ምንድነው እና እየሳቃችሁ አላችሁ እኮ። ኧረ ፈለው ሄሎ ወያላው እኮ ዋንጫ ሊበላ እኮ ነው። እየቋጠርኩኝ ነው ትላለህ እንዴ? አንተ አሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ 4 እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው። እንጂና ካፌ የተቀመጠ ሰው አለ እንዴ? ታገዘኝ በቃ እየቋጠርኩኝ ነው። ምንድነው? ምን አይነት 45 ነው? ኳስ ልትለኝ እንደሆነ ይሄ ከእግር ኳስ ጋር በዘርም በሃይማኖትም አይገናኝም። ኧረ ወያላው ለአላህ ብለህ ኳስ ተጫወት። ሻንተ እስቲ ምን ሆኔ በማያገባኝ እየቋጠርኩኝ ምን ብዬ ልቋጥር? እሺ ኧረ ቼላይ እንደምንም ብለህ አንድ ጎል እስቲ በእናትህ እስቲ ለጤናችን እስቲ በእናትህ እስቲ አንድ ጎል እስቲ ተባበረኝ። ኧረ በፈጣሪ ስም ኢባላይዲ አለ። ምንም ማድረግ አይቻልም። እንግዲህ ቼላው በቃ ይሄ እንግዲህ በቃ ወያላው ጎሮሮ በቃ በዚህ ወጥ ይስገርም ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥር ፈለውም በቃ ፕሪሚየር ሊግ ላይ ወጥር። እንግዲህ በቃ እባካችሁ ወጥሩልኝ እያስበላችሁ ነው። እባካችሁ እንግዲህ ጀማው በቃ ብልጥ ያዘውን ይዞ ነው የሚያለቅሰው። እኛም 3 ነጥባችንን ይዘን ነው እንግዲህ እኔ ስቋጥርም አልነበረ ሃይላይት ምናምን ሳይ ነበር የማንቼ። እኔ እንግዲህ ምንም አውቀው ነገር የለም። ምን ስለስንት ነው እስቲ ንገሩኝ እስቲ ጀማው እስቲ ምንም ማድረግ አይቻልም። እንግዲህ ጀማው በቃ 3 ነጥባችንን ይዘን ነው ያበደ ነው። ቅድም እኔ አሸነፍኩ፣ አሁን አንተ አሸነፍክ። ጠንጣጣ በቃ ፕሊዝ ወያላ አንረባበሽ። በቃ ምንድን ነው በቃ ምንድን ነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋቴና እንዴ? ኧረ ሀገራት በጥጥ ወያላ እንዴ በደንብ ነው እንጂ አባቴ እንዴት ቋጠሮ ይከሽፍብኛል? ይኸው ቅድም ይኸው ማንቼ ላይ አንተ ተሸነፍ፣ አሁን እኔ ተሸነፍኩኝ። ቋጠሮ አንዳቻ መለጃ ነገር ወላው ልጅ ልትነካ ነው አንተ። ኧረ ሞክረኝ ደስ ነው የሚለኝ ጀማው። ይኸውልህ ዛሬ ተርፌት ይሸነፋለች ብዬ ቋጠሮ ይፈርሷል አልሆነም። እሱ ደግሞ አርሰናል ነጥብ ይጥላል ብሎ አልሆነለትም አይደለ? በምን እንለያይ? በቀላው እኔ ፈለውን ይዤ እኔ ሊቨርፑልን ይዤ ማለት ነው። ፀጉርህን ነው ማስላጭ አሳያለሁ። በቃ እኔ ነገ ማለት ነው ሼባው ካልሰጠ እንደው ምን አለ በለኛ አክቲቪቲ አለ። ሰው ይፍረደን፣ በአምዳት ላይ ህዝብ መጥቶ ይፍረደን። ወላ አስፈልግ ታስፈታለህ።
ያዙ ለማንኛውም ነገ ማለት ነው በጊዜ በአምዳ ስሬ ተገኝተን ማለት ነው የሊቨርፑልን ጨዋታ እንቋጥራለን ጀማው ከ12 ሰዓት ጀምሮ እስቲ አቡዬ ጀማ በሎቹ ከጫሳ ጀማ አትበል ቀደም ትሆናለህ ቀደም እናንተው ቅዳይ እንደቀረም ይዘው ያልቃም ነው አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል ይለመዳል አባቴ እንችላለን እንበላለን አባቴ እናስ አባቴ ሙሉ ጀማ 100 ሺህ አባቴ ይሄ ነው ወያለው አሁን ደግሞ ጊስ የማንተደቃሚ ገደብ ነው ምናምን ማለት ጀምራል እኔ አባቴ ልንገርህ ወያላን በማሸጊኝ ፈርስት ዲግሪ አለኝ እግር ኳስ በመተንተኒንግና በመቋጠሪ ሰከንድ ዲግሪ አለኝ አንተ ተባል የተቀበርኩ ባለሙያ ነኝ አባቴ በማዕረግ ነው የተመረኩት እኔ ሁለት ያልኩት ወያለው ስንተኛ ይጨርሳል ምናምን ስብየስተኝ ለምን ጌት ነው አባቴ እኔ ኪስራ ቀጥኝ ስለ ጌት ለወራ ነው እንዴ ሊዛ እንግዲህ ሚዲያ ላይ ቁጥ ነኝ ስለ እግር ኳስ ልተነትን ነው አባቴ ስሜን ሊያጠፋ ነው የወያላ ቢጠር ይሄን ያመጣው ስሜን ሊያጠፋ ትግሉን ሊያደናቅም ነው እሺ እኔ የተቀበርኩ ሰው ነኝ ጨርሻለሁ ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ ይቅርታ ወያለው እስካሁን ለሰደብኩት ስድብ ይቅርታ እኔ እኮ ከአምስት ጨዋታ አራት ምን አንዱ ድሮ እኮ መጥፎ አይደለም ዘጠና ላይ ነው ያገባ ነው ግን ያ ጭገር አልተላጭም እኔ ተናድጃለሁ ያ ጭገር ብቻ እንጂ ቲሙ ኖርማል እኮ ዘጠና መነሳሳቱ አልሽተባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይቋስ በጸደቀልኝ ምን ነበር ሲስኮ ማግባቱ አንድ መልካም ነገር ነው ግን በቃ ጭገር አልተላጭም ያ ሾርታ ላይ አንተ አሁን አንዴ ማይዋንቴ ወያላ ቲክቶከር እንዴት ነው ፊታችሁን ያስጠላው አሁን ግልጽ ብሎ አልታየኝ እንዴት እንደምትደብር አንተ ብታውቀው አንተ እኔ ለዛ ለስራ ፈጣጥ ወደ ሙያ ወደ ፀጉር ቆራጭነቱ እንዲመለስ የስራ እድል በፈጠርኩ ስራ ባሲያልኩኝ ባመቻቸውኝ ይቁረጣው ባልኩኝ ይሄ ነው እንዴ አንተ ትቆልበታለህ ትመጥምበታለህ እንዴ አረ እንዴት ነው ያስጠላ ወያላ ግን አረ መልከጥሁ ነው እውነት በጣም መልከጥሁ ናችሁ አረ በመጣሪ ስም እንዴት አደራችሁ ሸረሪት ይድራብ ይኸው ልጁን አተላ እኔ እኮ ጊንጡ ለትግር አለው ስለነበረው እኮ በቃ እንደዚህ ወያላ ነው ፏድን እኮ አይቼ እኮ ነው የመልክ ክፋት እንዴት ነው ወያላ ቂምዬ ባለው እውነት ቂምዬ እኔ ካሁን በኋላ አንተን ብምርህ ፈጣሪ አይማረኝ ቆይ መቼ ነው ግን ጨዋታ ያለ አልደርሳለኝ እኮ መቼ ነው ንገሩኝ መቼ ነው ያቋጥር ፍሬ እኮ ደላትኝም ነኝ ሰሜን ጥሯም አሁን እኮ ደግሞ ከረፈደ አሁን እኮ የለም እኮ አቋማም እኮ ተጎርቷል ባይሆን እንዴት ፍሬን አስመልሽ በደም እንደመቋጥር መድኃኒት ካለሱን ይንገሩኝ በነካጁት በቃ ዶክዬ እንደው ልሙትልዎት እስቲ ይንገሩኝ እሱን ያንን እንኳን ተውስ መቋጠሬን እንኳን እኔ በሞትም አላቆምም በሞትም ደውቆሮ ትለኛለህ አሁን ወያላ መጥቶ እኛ ስንቋጥር አልነበረም ምናምን እኛ የራሳችን ነጥብ ምን አገባን ይላል ከጨዋታ በፊት ግን እንዲህ ብሎ አጣብሮ ምናምን ፍሬውን ይዞ የቀጠነ ሶፎል ምናምን ከተው ልክ ፍሬውን ሲያፈራርጡለት አሁን መጥቶ ምን አገባኝ እና እኔ አገባኝ ወይ እኔ ወያላን ከራሴ በላይ ነው እኔ ውሻ ብለህ ስደበኝ መጥቶ እንደዚህ ካላለ በቃ እኔ ምንም የምታወቀው እኮ ከወያላ ጋር እኮ ታለ ምን እንደሚጣው አይደለም ግን ይሄን አውቃለሁ እኔ በሰፈሩ ቁና መሰፈሩ አይቀርም ከሀበርትዬ ተጎዳኝ እኔ ወላሂ ወድዋለሁ ወያላ ግን ዶርጉይን ምናምን ያኔ ሲቆጣ ተናገር አንተ ተጠራንታ ከብሬን ወርታ ምናምን የሚያርጉት አይደለም ነው ጋገር ትለቅ ለጀርመን ምናምን ይደርሳል ተብሏል ግን በቃ ይሁን ወያላ በቃ እንግዲህ መጣዋቱን ጥሩን ደጉን እንደኔ ደጉን ወያላ ያቅለልህ ብያለሁ እኔ እንደው ወያላ አይደለም ያቅለልህ የኔ አባት ወያላ ውስጥ የውሸት እንደሆነ ሲጠጋበል እስቲ ፈላው ከቻሳ ብሏል አትፍጠን ወያላ ተጋጫለህ በሰላሳ ተበለ እንደው ውረድ በቃ እኔ አልተመቸኝም በቃ እዚህ አባውራ ሳይቀመጥ አባት ሳይቀመጥ አንተ ምን ትሰራለህ እዛ ጋር እኔ እንደሆነ ወያላ ደብሮታል መሰለኝ ደስ ብሎኛል አባቴ እኔ ወያላ ሲደብረው ደስ ነው የሚለኝ ጭንቅ ሲለው ደስ ብሎኛል እንግዲህ አቡዬ የሕክምና ውጤት የሚለው ከሆነ ፍሬ በጣም ተጎድቷል
ወያኔ ላይ አትቋጥር ማን ትሆናለህ? ሻውን ዛሬ ከብሬንት አሉ ሻውን ትቋጥራለህ? መጠርጠሩስ ዶክዬ መጠርጠሩስ ወያኔ ሰው ነው እንዴ? ወያኔ ዋንጫ ከሚበላ እኔ ቅርብኝ ፈዳ በቃ እንደዚህ ምን እንደ ወያኔ ሰው አለ እንዴ? ሰው ጠጉር እንዳይቆረጥ እየቋጠረ እዚህ ላይ እንትላበልኝ ይፍረጣት እንጂ ይቋጥራታል ይፍረጣት። ነብይ አይደለሁም አልተሰጠኝ ዋጋ ዛሬ ግን ታይቶኛል ወያላው ሲዋጋ በለው ጀማው ዛሬም ቀልብ የለም የነቃ ያገኛል ዕቃ ነው አባቴ ዛሬ ይቋጠራል ጀማው ታይቶኛል እኔ ዛሬ ሸቶኛል በጣም ሸቶኛል ጀማው እፈን ነው ጀማው እፈን ዛሬ ወያላ ዋጋውን ምንሰጥበት ቀን ነው እንበቀላለን ማክሰኞ እንበቀላለን እንዳፈራ ጀማው ቆጥር ብያለሁ ዘመዱ ጋራ ምን ይንኮሻኮሻል ወያላው ተለጥልጦ መላጣውን ያሻል በለው አንተ ብሬንቶ ምን ላድርግሎት ብሬንትዬ በምን ውለቶት ልክበር ብሬንትዬ እርሶን አንዴ ተጠብቅ የነበረው እርሶን ወያላው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው ወይኔ ችላለን አባቴ ችላለን አቡዬ ነኝ የማርቲኔሊ ምርኮኛ አባቴ ማርቲኔልዬ ግራ ጎኔ አጥንቴ ያላንተ ባዶና ህይወቴ እኔ ወድሃለሁ እስከ ዕለተ ሞቴ በቃ አንሶ ማርቲኔሊን እንዳይናገርብኝ ለዛው ነው ተነቀሽ የመጣሁት በቃ ጊንጥ እንዳይመስል ደግሞ አንድ ሰው እንዳይናገርብኝ ከኔ ጋር ጸብ የሚፈልግ ካልሆነ ማለት ነው አይዞዬ ማርቲኔሊ ከጎኔ ነኝ እኔ ወዳለሁ ቫላንታይን ዴይ ምናምን ብለህ ማለት ፍሬህን ለሌላ አገልግሎት ትጠቀምና በጠፊ በርግጫ ብዬ ከአቋማ ማህበር ስትሬት ሬድ ነው የሚሰጥ ትጫራታለህ አባቴ በመቀጠል ደግሞ ዛሬ ረፍት ነን ብለን ነበር ግን ዊጋን ለካስ ባታታ የወያላው ጌታ ነው አንተ ከዚህ በፊት ሚካኤል አርቴታ ተጫዋች እያለ በኢመሬት ለጥፎታል ስለዚህ ምንም ማድረግ አንችልም ጀማው እንቋጥራለን እንግዲህ ተዘጋጁ እንቋጥራለን ከተባነነ ይቀራል ፍሬን ይዤ አመልጣለሁ ጀማው እናንተም ፍሬያችሁን ይዛችሁ አምልጡ ጀማው ወያላ መረረ ጀማው በቃ ምንም ማድረግ አይቻልም እንግዲህ ጀማው ኧረ ጉዴ ጥፉ ጀማው ዛሬ ይለፈን በቃ ስታዩ ማፈቅፈቅ በቃ ይለፈን ጀማው በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ ደግሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማትበጠበት ከሆነ ችግር ማትፈልግ ከሆነ ማለት ኮሜንት ላይ ገብተህ ግርሜ እንዳትለኝ ጋለለ በጣም ጀምራል አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ ይቆማሉ ወያላ ለብሎ መድፉ ይቆማሉ ወያላው አሁን ደግሞ አራት ዋንጫ በላለሁ ምናምን ማለት ጀምራል ስለተሳተፍክ ማለት ይሁን ጋስማ ለንቁ ተሳትፎ ለፓርቲሲፔሽን እኛ 5 ማርክ ሲጨመር እንጂ ዋንጫ ሲሰጥ አይተንም አናውቅ አራት ዋንጫ ተላለን እንደ ሸንኮራ እንጂ አራት ቦታ እንጂ መከፈል ነበር ይሄ ማለት እኮ በቃ ከፈረሱ ጋሪው ቀደመ ማለት በቃ ይሄ ነው እንግዲህ አንዱንም ሳይበላ ገና ኢመሬት ካብን አራት ያዘጋጅ ተብላ ማይም ያለ ባለቤቱ አይነድም እሳቱ ያጀማ አንድ ቀን ብጠፋ አቋማ ሊበተን ያጀማ ተመልሻለሁ ያጀማ ሐላል ቋጠሮ ልቋጥራ በፊ ሐላል ሸቀጡ ምናምን ይቀራል ሐላል በምን ቋጥራለን በቃ ችግር የለውም እንዳፈሩ ጀሞ ተመልሻለሁ እንዳፈሩ ወጥሩ እሺ ይመያጁ አራድዬ ልጆች ዘንድሮ አጃቢ አምና ጨብጫቢ አታርገን ያ ረቢ አለ ተበላሸ ወያለው ጀማው ተበላሸ የአቋማው ሲኦ ወደ ስራው ተመለሰ ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳፈራራልኩም አባቴ አላልኩም ይሄ ነው አቋማ አባቴ ወያለው ጾመት ዛለ እንደ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ እንዴ በቃ ፈሪለናቱ በቃ ፈሪለናቱ ምን ሆናል የሰው ልጅ አንዴና ላይ ፈራ ነው እንዴና ምንድነው በቃ እሱ ፈርቶ እኔ ፈርቻለሁ
ሰው ሁሉ ፈሪ ነው በቃ እንዴ አንተ ታደሙ ቆጠረ ባለባቸው ወለላቲ ያታናልከ ምን ሆነ አለ ጃስት በላቸው እንጂ ሙቤ ሙዬና ምንድነው እየተፈጠረው ኩያቸውን ይፈልጉ ዋቴና እንዴ ወላሂ ሐላል ቋጠሩን ወላሂ በባዶ ያለፍሪ በባዶ ምን ላድርግ ነው ድርጅቱ አስተዳዳሪ ኩልኝ አቋማ ሊበሰሪ ስንት ቋጣሪ አለ ደሞዝ ምከፍለው ምን ላድርግ ዶሮት ሲማናላት ሳም የሚቆጠር ትላለ ድጋጋ አስፈልጋታ እንዴ ምን ላድርግ ስራው ነው በቃ ከሌላው አንተ ትሻላለህ በቃ ተረዳኝ እኛ ብቻችንን ኢንተርናሽናል ብሬክ ላይ ነን ወያላ እንደሚዳህያ በሳምንት 3 ይራገጣል በቃ ኦሬዲ በቃ ፋን ያመጣል ብቻ ነው የቀረው በቃ ኦሬዲ ወያላ አረ ወያላ ኮስተር በልባቸው ወለ ቢዚ ነኝ እናንበላቸው ውዱን ዋቴን እንደ ዝም ብለህ ለጀሪካን ካፑም ለብርጭቆ ካፑም የምትራገጠው አረ ማንቺ ግን ባላ ቆይ ጨዋታ ተው ግን ባላ ደሞ ይሄዳችሁ በአዘቦት ቀናራ በሰኞ አጥርቅሩን ማታ 5 ሰዓት ምን አይነት እኔ አንድ ቀን ተደስተናናቅ ሁሌ ምንም አይጣፍጠኝም በቃ አላህ ብቻ ይሁን ልጆች የዛሬ አበቦች የነገ ዋንጫ ባለቤቶች አልተቻላችሁም እንግዲህ ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም እናትክስ ብለን እኮ ነው ዝም ብለን ያው ቋጥር ብለን እኮ ነው ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ ምን ትላለህ እስቲ ወያለው ሳሳበል እስቲ ንገረኝ እስቲ ምን ትላለህ ጀማው ቋጠሮ እየሰራ ነው መሰለኝ ይህ አቋማ ምን አይነት ድርጅት ነው አንተ ክፈሉኝና ልቋጥርላችሁ ጀማው ክፈሉኝና ለህይወታችሁም ልቋጥርላችሁ ምን አይነት አዛዝ ሆነ አንቺ ዶሮ በደንብ ወጥተሽ ግን 4-3 የሚባል የአሞር ኢንፎርሜሽን እሺ ወደዛ ይተሽልኝ እንጂ ምንም ደስ አይለኝም በቃ ቋጠሮ ይመቻችሁ እንደዚህ ጆሮ ግን ማለት ጎዳና የወጣት ይሜለም በቃ ጎዳና የማይረባ ማን ቶፕዚክ እንዳስገባሽ ማላቅም ያው የወያላ መቀለጃ አደረግሽ የወያላ ማን ቶፕዚክ ሄደሽ ቶፕዚክ ሲሆን ማለት ከስፖርት ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለሽ አንቺ ማጥራያ ለማንም ወያላ መቀለጃ አቋማን ወይ የወያላ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋ ሰው አቋማን እሺ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለህ ለቼልሲ እንወጥር ይላል የነፈጨለ አቋማ ደመለው ቼላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል ወያለው እንደዚህ አይነት ቋጠሮ ተጀመረ ደብሊው በኔ ብሳል እኔ እንደሆነ በግራም ነፈሰበቀኝ ኤቨርተን መለጥለጥ የማይቀርም ሻምፒዮንስ ሊግ መግባቴ የማይቀርም ኤቨርተን ለሶል ማድረስ አይቀርም ግን ተዛዘብን በኔ ግን ይብሳል ዋጋህን ነው መሰጥ ወያላ ተው ብያለሁ ተው ማፍትህ ነው እንደሙድ ይመቻራው ማታ በልቼ አንቺን እበላሻለሁ ብዬ ተበላው ምን ነው ሽሮዬን በበላሁ አለ ማንቺን እበላለሁ ብለ አረን በላ እኛ እኮ በጣም አዛነን አባት በጣም አዛነን ደግሞ እንግሊዝ ቲሞች የምትለምዱ ከሆነ ልመዱ ብዬ 15 ቀን ተውኳችሁ ከዛ በኋላ የአርቴታን ታክቲክ ይዘብኝ ትመጣለህ ሐራም ፉትቦል ዩኤፍሲ በእግር ኳስ ተከሽኖ ሀሳብ የሆነ የገማ የጠነባ 1 ወር ነው መጣፈው እንደውም ትቻችሁ ነው የሚሄደው ምትለምድ ከሆነ ልመድ አባቴ እኔ አንተን አልጠብቅም አንድሬ ኦናና እንግዲህ በውሰት የተጫወተበት ከሚገኘው የቱርኩ ክለብ ትራብዞንስፖር ወደ ማንቸስተር ዩናይትድ ለመመለስ የበላው ይመለስ ኦናና ሸይጣን ምን ይመስላል ደግሞ የመልክ ክፋት ይመለስ አራንተ ኦናና ተባልሱ የልጆቼን ላሳድግበት በእጄ ሰበብ እንዳትሆን አንተ ሰውዬ አንተ አለቅህ እኮ አለኝ እኮ አንተ አለቅህ አለቅህ በአቋም ኃይሉላ እኮ የሚቻል ሰው እኮ አይደለም ተደሰቱ ሲባል ሰማ ያሳማ
ወንድነህ ትመጣታለህ። አይኔ በላ እንደ ሻምፒዮን ግን የወያለ ቶርናመንት የለም። በቃ የወያለ በቃ ለወያለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው። ለወያለ እጅ ረጅም ነው። ይኸው ከሪቨር ወዘና ከዛ ከስፖርቲንግ ሲቲና ከቦዶ ግሊምት አሸናፊ ጋር ወያለውን እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲና ሪያል ማድሪድ በየዓመቱ ካላገናኘ በቃ ኮምፒውተር የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላ ሊጋ ሄድ በየዓመቱ መራቀጥ ከፈለገ በቃ ምን ይቆያል? ጀማው ወያለ በቃ ምን ማድረግ አይቻልም። ተበላ ወይኔ ዶሮዬ አፍጥሬን ማለት ነው። እውነት ነው። እኔ አልችሞኛል። በጾሙ ይቅርብንና በክለል እናድርገው። በቋጠሩ ልበላላ ከፈለግ አንተ ከፓላስ ጋር እየተጮፍክ በቋጠሩ እኔ ከቼልሲ ጋር እየጮኩኝ ወንድ ከባቴ የምትተማመን ከሆነ መብት ነው። ምን ሆናል? እሺ ሂድበት። ይኸውልህ ጀማው እኔ ማለት ነው አንተ ፓላስን ካሸነፍ አስፈጥረሃል፣ እኔ ቼልሲን ካሸነፍ ታስፈጥረኛለህ። ሁለታችንም ካሸነፍን ይምጣጣ ነጥብ የጣለ ግን ቡድን ማለት ነው ያስፈጠረ ደስ በሆዴሉ ደስ ይከስቻል። እኔ ተጎድቻለሁ ይሳለ እንደውም ማለት ነው እሑድ ይለይልናል። እሑድ ባንዳ ስንገናኝና ሰብሰብ ብለን ከጀመው ጋር አንድ ላይ እንቋጠር ማለት በቃ እዛው አስፈጥራለሁ። አባቴ በጣም ደስ ይለኛል። እንደዚህ ያምን መታገኛነት ወያላ ወጣ እንግሊዝኛ ያወራቱን እንዲያፉ በለኝ። ወያላ እንዳይገባው ስክሮል እንዲያደርገው ነው። ብቻችን እንድንሆን ነው። ታክቲክሊ ነገሩን አሁን እንዴት ወያላ እንደምትለጠልጥ ከኔ ተንተነት ይሄዳችሁ አትለጥለጡት። ሰው ሲለጠልጥ እንዴት በሉ አሁን ይኸው ብሩና ኮኛ ዶርጉ ምናምን አለጃ እሷን መድገም አለብን። ፓልመር ሬሲ ጀምስን ታመጣለህ ከምትመጣ ከዛ ጋርናቹ አጠምባ አይሆንም ጆዋ ፔድሮ ከዛ ሶስቱን ታሩጭታለ በቃ በደነስ በቃ እንዲህ ነው እንግዲህ። አላህ ከጎን ይሁን በቃ አለን በቃ ታቀራ በሰፈሩት ቁና መሰፈሩ አይቀርም። አባቴ እንዳገባው አይነት ጎል ነው። ኮርና ኦንጎላ ገባ እራሱ ተደግሞላል። እንግዲህ አያ በለው ቸላዬ አልመሸም ገና ነው ዳመና ነው ስለሚቻል አለን ሰከንዳ መጣንልህ እንችላለን። እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ። ኧረ ወያላ ቼላው ቆይ ምንድን ነው በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆጣችሁ አላደጋችሁም እንዴ? ምንድን ነው ኔቶ አገር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ ምትበላ መስሏል።